ሰላም ሰላም ሰላም፣ ጤና ይስጥልን ውድ ኢትዮጵያውያን የተከበራችሁ እንዴት ናችሁ? ውሏችሁን የሰላም ያርገው። እንደምትመለከቱት ይሄን ቦታ አብዛኞቻችሁ ታውቃላችሁ። ይሄን ቦታ ይሄ ወረዳ ኩርሙክ ወረዳ አሙዝቤኒ ቀበሌ ይባላል። ከዚህ በፊት አሸዋ ምናምን ሲጫንበት የነበረበት ቦታ ነው። አብዛኞቻችሁ ሹፌሮች የሲኖ ሹፌሮች ታውቁታላችሁ ይሄን ቦታ እና የዛሬ 2 አመት ምናምን አካባቢ ደለለ የሚባል ነገር ተጀምሮ ነበር እዚህ። ልክ ያደለል እንደተጀመረ ወንዙንም ታውቁት ነበር። ከዚህ በፊት በጣም ይፈስ ነበር። ጎርፍ በየጊዜው መጣ ነበር። ልምላሜ ያለው ቦታው ፍየሎች፣ እንስሳቶች መጥቶ ይጠጣሉ፣ ይጠቀሙታል። እኛም መጥተን ልብሳችንን የምናጥብበት፣ ቤተሰቦቻችንን መጥቶ ልብሳቸውን ሲያጥቡበት የነበረ ቦታ ነው። ነገር ግን ከ2-3 አመት በኋላ ደለለ የሚባል ነገር ከመጣ በኋላ ይሄው እንደዚህ ጎረድ አድርገውት ቁጭ አድርገው ይሄው ይሄን ይመስላል። አሁን ድርቅ ይዞታል። ጭራሽ አንድ ጠብታ ውሃ እንኳን የለውም እና አስቸጋሪ ነው። ደለለ የሚባል ነገር ታሳቢ ቢደረግ በቃ የሆነ ወንዝ ቦታ ላይ ሳይሆን ወጣ ያለ ቦታ ላይ ቢደረግ የተሻለ ነው። ጉዳቱ የከፋ ነው። የሙቀት መጨመርም ያመጣል።